ሰላም እንዴት ናችሁ? እዚህ ጋር አንድ ሙዝና እንቁላል አለ። ቅቤ ደግሞ ይሄንን ቅቤ ግማሹን ተጠቅሜያለሁ። ይሄን ያህል ድረስ ተጠቅሜያለሁ እና አሁን ወተት ነው የምጨምረው። ዋፋ ልሰራ ነው። እዚህ ላይ አሁን ምንድነው የምጨምረው መሰላችሁ? ሰላም እንዴት ናችሁ? እዚህ ጋር ዋፋ ልሰራ ነው። አንድ እንቁላል፣ አንድ ሙዝ፣ ይሄንን ቅቤ ግማሽ፣ ይሄንን ወተት ነው የተጠቀምኩት፣ ግማሽ ኩባያ ወተት እና ፎርኖ ዱቄት ወይም የዋፋ ዱቄት። ከዚህ በፊትም እችን መጋገሪያ ያሳይቻችኋለሁ። እኔ የምጋግረው ዋፋ እንደዚህ ነው ሁላችሁ። አሁን እችን ዘጋና ትንሽ ሲበስል እገለብጠዋለሁ። ማሽኑን ነው የምገለብጠው፣ እንትኑን አይደለም አሳያችኋለሁ። ይሄንን ይመስላል በስሎ ተውላችሁ። በጣም በቀላሉ እዩት። ያው ዙር ይሄን ይመስላል። እኔ ማሽኑን አይደለም እያሳየዋችሁ ያሉት አጠቃቀሙን፣ ማሽኑ ምን ያህል በቃ በእንደዚህ አይነት ሁኔታ ጋግሮ እንደሚያወጣ። ምክንያቱም የተለያየ የዋፋ የተለያየ መጋገሪያ ማሽን ስላለ ቄጡን እዩት። ምንም ይኸውላችሁ ይሄን ይመስላል። አሁን እዚህ ላይ ብትፈልጉ ቅቤ መቀባት፣ እንደዚህ ቅቤ መቀባት ትችላላችሁ። ይኸውላችሁ የዳቦ ቅቤ ነው እየቀባሁት ያለሁት። በፈለጋችሁት መንገድ መጠቀም ትችላላችሁ። ሌሎችንም ነገሮች አርጌ ያሳያችኋለሁ። ይኸውላችሁ ቅቤ የሚወድ ሰው አለ፣ ማር የሚወዳችሁ። ማሽኗ እንዴት ትገለበጣለች። ከዛ በኋላ ትከፈታለች። ከዛ እንደዚህ ትዘጉትና ይኸውላችሁ ቃ ያለውን ከተፈለገ አሁን እዩት። ይሄ አሁን ቃ ያለውን ስለፈለኩ ነው ያወጣሁት። እዩት እንዴት እንደሚያምር። ይኸውላችሁ እኔ እንግዲህ የተጠቀምኩት ንጹህ የፎርኖ ዱቄት ነው። እንቁላል አለው፣ ሙዝ አለው፣ ቅቤ አለው፣ ወተት አለው። ቤከን ፓውደር፣ ቤከን ሶዳ አልጨመርኩኝም። ይኸውላችሁ በጣም አሪፍ ነው። መጠኗም ለልጆች ለማንኛውም ሰው አበረታቱን። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር፣ ኮፒ ፔስት። ይሄ ለሁሉም ሰው የሚጠቅም ነው በቃ።